አካሪሽ ቲዩብ ተከታታይ ለእናንተ ይጠቅማል ብዬ ያሰብኩትን አንድ የኦንላይን ቢዝነስ የምትሰሩበትን አንድ አፕሊኬሽን ነግራችኋለሁ። ስለሱ ዲቴል ነግራችኋለሁ። እንግዲህ እናንተ ቪዲዮውን ከመጀመራችሁ በፊት ላይክ አድርጉልኝ፣ ሌሎች ሰዎች ጋር እንዲደርስ ለጓደኞቻችሁ ሼር አድርጓቸው። ከዛ ውጭ ሰብስክራይብ ሳታደርጉ የምታዩ ሰብስክራይብ አድርጉ፣ አበረታቱኝ። ቀጥታ ወደ አፑ ነግራችኋለሁ። አፕሊኬሽኑ ምንድን ነው የሚለው አፕ አለ። ላይክ እንደ ቴሌግራም ነው፣ ኮንሶ ይባላል። ይህ አፕሊኬሽን እንግዲህ ምንድን ነው የሚያደርገው? እነዚህ ቴሌግራሞችን እነዚህ የምታዩቸውን ቴሌግራሞች መጠቀም ትታችሁ በዚህኛው ቴሌግራም አፕሊኬሽን ተጠቀሙ ነው የሚፈልገው። ምንድን ነው የምታደርጉት? ታስኮች አሉት። እነዛን ታስኮች መስራት፣ ከዛ ውጭ ቻት ስታደርጉ በዚህኛው ቻት እንድታደርጉለት እና ዴይሊ ታስኮችን በመሰብሰብ ለጓደኞቻችሁ በመላክ ኢንቫይት በማድረግ እንግዲህ ዶላሮችን ማግኘት ትችላላችሁ። ዊዝድሮ ማድረግ ትችላላችሁ። ሚኒመም ማውጣት የምትችሉትን ዶላር እዛ ጋር አስቀምጧል። የራሱ የቴሌግራም ቻናል አለው። እንግዲህ ስገቡ አንደኛው ታስክ እሱን ቻናል ምን ማድረግ ነው፣ ሰብስክራይብ ይቅርታ ጆይን ማድረግ ስለሆነ እዛ ላይ ጆይን ስታደርጉ አሁን በቅርቡ እንግዲህ ይህንን ሁለት ነገሮች አሉት። ይሄ ኮንሶ የሚባለው አንድ ፖይንት አለው፣ ሌላ ደግሞ ቶክን አለው። ቶክን ማለት ያው ዶላሩ ነው ቀጥታ ዊዝድሮ የምታደርጉት። ፖይንት ደግሞ አለው በየጊዜው የምትሰበስቡትን፣ እሱን ወደ ዶላር የምትቀይርበት በቅርብ ጊዜ ነው ብሎ እንግዲህ እዚህ ቴሌግራም ፔጁ ላይ አሳውቋል። እናንተ እንግዲህ ዴይሊ ታስኮችን እየሰበሰባችሁ አሰራሩን ከዚህ እንደሚከተለው አሳያችኋለሁ። በደንብ እንግዲህ ያልገባችሁ ካለ ደግሞ እንግዲህ እንዲደግምላችሁ ወይ ደግሞ በሌላ የምትፈልጉትን አይነት ሰራላችሁ ከፈለጋችሁ ደግሞ ያው ኮሜንት ላይ እንደዛ አድርግልኝ በሉኝ። ካልገባችሁ ያልገባችሁ ነገር ካለ ማለት ነው እዛ ላይ በደንብ አሳያችኋለሁ። ቀጥታ ወደ ቪዲዮ እንሄዳለን። ተከታተሉኝ። መጀመሪያ ምንድን ነው የምታደርጉት? Subscribe to my channel. የትኛውም አፕሊኬሽን ፕሌይ ስቶር ላይ ገብታችሁ እንግዲህ ስልካችሁ አንድሮይድ ከሆነ እንደዚህ ፕሌይ ስቶር ላይ ትገቡና እዚህ ጋር ከመጣው በኋላ ምን ብዬ ሰርች አደርጋለሁ? እዚህ ጋር እንደምታዩት ኮንሶ ብዬ ሰርች አደርጋለሁ ማለት ነው። ኮንሶ ብላችሁ ሰርች ታደርጉ መጀመሪያ ላይ የሚመጣላችሁ ይሄ ፓርት ማለት ነው። እዚህ ጋር ያለው እሱ ኮንሶ ኮሚኒቲ ኦን የምትለዋን ይችን ኦን ቴሌግራም የምትለዋን ይችን ፓርት ማለት ነው ታወርዱና ኢንስታል ታደርጉታላችሁ። ኢንስታል ካደረጋችሁ በኋላ ቀጥታ አፑን እንግዲህ እኔ ይሄንን አፕሊኬሽን ስለጫንኩት ያው ስቴፑን እንዴት ነው የሚለው እንደዚሁ ኦራሊ ላወራችሁ ወይም ደግሞ በሌላ ቴሌግራም ድጋሚ ኢንስታል እያደረኩኝ ያሳያችኋለሁ። ምንድነው የምታደርጉት? ልክ ቴሌግራማችሁን ስትጭኑ ስልክ ቁጥራችሁን ታስገባላችሁ። ከዛ በኋላ ለየት የሚለው እዚህ ጋር ለመድረስ ማለት ነው ትንሽ ለየት የሚለው ልክ ቴሌግራማችሁን ሴትአፕ እንደምታደርጉት ነው እኛው ሴትአፕ የምታደርጉት ማለት ነው። ከዛ ምን ታደርጋላችሁ? ምን ይጠይቃችኋል? ሪፈራል ኮድ ይጠይቃችኋል። ሪፈራል ኮድ መሙላታችሁ ጥቅሙ ምንድነው? የ0.1 አካባቢ ቶክን ይሰጣችኋል ማለት ነው። ስለዚህ ዶላር ይሰጣችኋል፣ 0.1 ዶላር ይሰጣችኋል፣ ሪዋርድ ያደርግላችኋል ማለት ነው። ሪፈራል በማስገባታችሁ ብቻ ይሄኛውን ታገኛላችሁ። ይሄንን ካላደረጋችሁ ግን ሪፈራል ካልተጠቀማችሁ ግን ይሄን ሊሰጣችሁ ስለማይችል ሪፈራል ኮዶችን እንግዲህ የተለያዩ አሉ። እኔ የተጠቀምኩት አንድ መጀመሪያ ላይ ያሳየኝን ሰው ነው ከ1 እስከ 6 ነው። ያው ለሱ ግን ጥቅም አለው ማለት ነው ይሄንን ስትሞኑለት እና እሱን ካደረጋችሁ በኋላ ቀጥታ ሎጊን ታደርጋላችሁ። የቴሌግራም ላይ ገባችሁ ማለት ነው። ላይክ ይሄ እንደምታዩት አሁን ኖርማል ቴሌግራማችሁ ነው ማለት ነው። ስለዚህ ይሄኛው እንግዲህ የኮንሶ ይባላል። ይሄ ልክ ሌሎች ቴሌግራሞችን ትታችሁ በዚህ እንድትጠቀሙ ነው የሚያገለግለው ቅድም እንደነገርኳችሁ። ስለዚህ ምንድነው እታች እዚህ ጋር እንደምታዩቸው የመጀመሪያው ቻት የምታደርጉባት ቦታ አለች። እዚህ ጋር ስትመጡ ደግሞ ሁለተኛው እዚህ ጋር ያለችው ታስኮች አሉ ማለት ነው። የተለያዩ ታስኮች አሉ። እነዚህ ታስኮችን ትሰራላችሁ። ከዛ በኋላ እዚህ ጋር ደግሞ የኮንሶ የምትሰሯቸው ታስኮች ይኖራሉ። እያንዳንዱ እዚህ ጋር እንግዲህ ታስክ መስራት ነው፣ ሌላ ነገር የለውም። ታስክ መስራት ብቻ ነው የምታገኙት። የተለያዩ ታስኮች አሉ ማለት ነው። እንግዲህ ምንድነው ሁለት ዋና ዋና ነገሮች አሉት እዚህ ጋር እንዳያችሁት። የመጀመሪያው ኮንስ ፖይንት አለ። ይሄ ፖይንት እንግዲህ ቴሌግራም ቻናላቸው ላይ ጆይን ስታደርጉ እዛ ላይ ይነግራችኋል። ወደፊት ወደ ገንዘብ እንደሚቀየር እዚህ ጋር አውርተዋል። ዋናው ግን ዶላር የሚሆነው እዚህ ጋር ቶክን የምትለዋ 0.08 የምትለዋ ከ0.2 ስትሆን ያኔ ዊዝድሮ ማድረግ ትችላላችሁ። እስከዛ ድረስ ግን ትሰበስባላችሁ ማለት ነው። ስለዚህ በዋናነት እንዲህ 0 ዶላራችሁን ለማግኘት ምን ማድረግ አለብኝ የሚለውን እናንተ ምንድነው የምታደርጉት? ታስኮችን መስራት ነው። የመጀመሪያው ታስክ ስትሰሩ ታች ካሉት ውስጥ ከዚህ ጋር ለምሳሌ ሲ የምትላለች እሷን ሲን ስትነኳት ይሄ አሁን ያለሁበት ፔጅ ይመጣላችኋል ማለት ነው። ስለዚህ እሱ ጋር ስትመጡ መጀመሪያ እዚህ ጋር ዌልካም ሪዋርድ ፎር ኒው ጆርኒ ይላል። እንግዲህ ከዛ በኋላ ፈርስት ቴሌግራም ቻት ኦን ኮንሶ ይላል። መጀመሪያ እዚህ ጋር ትገቡና እነሱን ጆይን ታደርጋላችሁ። ቴሌግራማቸውን የመጀመሪያው ይሄ ነው።
ጆይን ካደረጋችሁ በኋላ ስንት ይሰጣችኋል? እዚህ ጋር እንደምታዩት 30 ፖይንት እና 0.02 ዶላር ይሰጣችኋል ወይም ደግሞ ቶክን ይሰጣችኋል። አንድ በዚህ መልክ ሰበሰባችሁ ማለት ነው። ከዛ ደግሞ ፋይንድ ዩኒክስ ኦፍ ኮንሶ የምትል ሌላ ታስክ አለች። ይችን ክላይም ስታደርጉ ስንት 3 ጊዜ ስታደርጉ ይችን ፈንዷን ማለት ነው ስንት ይሰጣችኋል? 60 እና 0.06 ዶላር ይሰጣችኋል ማለት ነው። ስለዚህ ይሄ ፖይንቱ ተሰብስቦ ፖይንቱ አሁን ጥቅም አለው። ቆይ የሆነ ቦታ ላይ አሁን አሳያችኋለሁ ማለት ነው። ይሄ ፖይንቱ መሰብሰቡ የቱ ጋር እንደሚጠቅማችሁ አሁን ቀጥዬ አሳያችኋለሁ ማለት ነው። ቀጣይ እነዚህ ኪፕ ማይኒንግ አለ። እነዚህ ደግሞ ዴይሊ ታስኮች ናቸው። አሁን ለምሳሌ እኔ ዛሬ የመጀመሪያ ቀኔ ነው ይሄንን ስሰራ። ስለዚህ 15 የመጀመሪያውን ወሰድኩኝ። በሁለተኛው ቀን 20፣ 25 እያልኩኝ እንደዚህ እየሰበሰባችሁ እስከ 285 ድረስ ይሄንን ዴይሊ ታስክ ትሰራላችሁ በየቀኑ እየገባችሁ ማለት ነው። ስለዚህ እነዚህ ኮምፕሊት 3 ኮንሲኪዩቲቭ ዴይስ ቱ አንሎክ ይሄ አንሎክ ማድረግ ትችላላችሁ። ያኔ እነዚህ ሁሉ በ3 ቀን ውስጥ ይሄን ዴይሊ ስትገቡ 1 2 3 አሁን ለምሳሌ አንድ ዛሬ ያለ 2 3 እዚህ ጋር ስትደርሱ ይሄኛው አንሎክ ታደርጉታላችሁ። አንሎክ ስታደርጉት አንሎክ ማድረግ ብቻ አይደለም ምን ይሆናል 30 ፖይንት እና እዚህ ጋር እንደምታዩት 0.15 ምን ይሰጣችኋል? ቶክን ይሰጣችኋል። ይሄ ቶክን እዚህ ጋር ቶክን ላይ አድ ይሆናል ማለት ነው። ስለዚህ ይሄ እንደዚህ በዚህ መልክ ነው የምትሰበሰቡት። 10 ቀን ስትሰሩ በተከታታይ 0.85 ዶላር ይሰጣችኋል። 100 ምን ይሰጣችኋል? ፖይንት ይሰጣችኋል ማለት ነው። በዚህ መልክ እንደዚህ እያደረጋችሁ ክላይም ታደርጋላችሁ። ከዛ በኋላ ኮንሶ ዴይሊ ደግሞ እነዚህ ታች ጋር የምታዩት አሉ። ለምሳሌ ቻት ቱ አርን እንግዲህ ቻት ማድረግ ነው ዋናው ነገር። እዚህ ቴሌግራም ላይ ኖርማል ቴሌግራም ወጥታችሁ በእነሱ በዚህ ቻት እንድታደርጉ ነው የሚፈልጉት። ስለዚህ ከሰዎች ጋር ስታወሩ ምናምን ስትሉ እዚህ ጋር አካውንት ያደርግላችኋል ማለት ነው። ከ5 ሰው ጋር ስታደርጉ ይሄን ክላይም ስታደርጉ ምን ያደርግላችኋል? ፖይንት ይሰጣችኋል። ፖይንቶች እንግዲህ እነዚህ እንዳሉ እታች ድረስ የምታዩቸው ፖይንቶችን የምትሰበስቡበት ነው ማለት ነው። ከታች ጋር እዚህ ጋር እንደምታዩት ኮኔክት ዋሌት ይላል። ከዋሌታችሁ ጋር ታገናኛላችሁ። ኮኔክት ትሉታላችሁ። ይሄ ከዋሌት ጋር የምታገናኙበት ነው። እዚህ ጋር እንደምታዩት በደንብ አይታይም፣ ዲአክቲቬትድ ሆኗል። ዊዝድሮ የሚል አለ። ስለዚህ ይሄ ዊዝድሮ የሚለው እዚህ ጋር ያለው ዶላራችሁ ከ0.2 ሲሆን አክቲቭ ይሆናል። ያኔ ዊዝድሮ ማድረግ ትችላላችሁ ማለት ነው። ይሄ አንደኛው ታስክ የምትሰበስቡበት ታስክ ነው። ቀጣይ እዚህ ጋር እንደምታዩት ሁለት ነገሮች አሉ። አሁን ክሬተር ላይ ነው ያየነው። ቀጥሎ ደግሞ እንግዲህ ክሬተር ላይ ስትገቡ እዚህ ጋር ክሬተር የምትለዋ ላይ እዚህ ጋር ስትገቡ ስለ ኮንሶ ክሬተሮች ይነግሯችኋል። ቦት ነው፣ ቴሌግራም ቦት ነው። ጆይን ስታረጉ ቻት ስታረጉ እንደዚህ ስለዚህ ማየት በደንብ ትችላላችሁ። ቀጥሎ እዚህ ጋር ሪፈር ቱ አርን የሚላለ ይችኛዋን ክሊክ ስታረጉት እዚህ ጋር ደግሞ ሌሎች ታስኮች ይመጣሉ። እንግዲህ ቅድም ወደ ኋላ ላይ ነግራችኋለሁ ያልኳችሁ ፖይንት መሰብሰብ ጥቅሙ ለዚህ ነው ማለት ነው። ለምሳሌ እዚህ ጋር ማይንት የምትላለች ማይንቷን ከ0-10 መሰብሰብ አለብኝ። እነሱ ማለት እዚህ ጋር እንደምታዩቸው ናቸው። ለምሳሌ አርዋንን ለመስራት ከስንት ፖይንት ማግኘት አለባችሁ? ስንት ማግኘት አለባችሁ? 180 ማግኘት። እኔ አሁን 70 ላይ ነው ያሉት አይደለ? እዚህ ጋር ወደ ኋላ እንዴት ተመልሼ ላሳያችሁ። እዚህ ጋር አንድ ባክ ልበልና እዚህ ጋር እንዳያችሁት እቺ ስንት ነች? 70 ነች። ስለዚህ እዚህ ጋር ስመጣ ከ180 የግድ ማግኘት አለብኝ። ይሄኛውን ለመክፈት ወይም ደግሞ ይሄንን ለመክፈት ምን ማድረግ አለብኝ? ይሄንን ፖይንቶችን መሰብሰብ መቻል አለብኝ። የተለያዩ ታስኮችን ሲሰሩ ቅድም ፖይንቶችን እንደሰበሰባችሁት ይሄ መሰብሰብ አለብኝ ማለት ነው። ስለዚህ ከአር1 እስከ አር5 ድረስ አለ። ሁሉም 600 ነው የመጨረሻው። ይሄንን ከሰበሰባችሁ በኋላ ይሄን መሰብሰቡ ዋናው ጥቅሙ ምንድነው? ሪፈራል ኮድ ይሰጣችኋል ማለት ነው። ሪፈራል ኮድ መስጠቱ ለምንድነው ጥቅሙ ካላችሁ የራሳችሁ ሪፈራል ኮድ ካላችሁ ለሰዎች ኢንቫይስ ታደርጉ ሪፈራል ኮዳችሁን ስትሰጡ እናንተ የራሳችሁን ሪፈራል ኮድ ትሰጣላችሁ። አክቲቭ ሊሆኑ ሰዎች ለሚሰሩ ሰዎች ሪፈራል ኮዳችሁን ስትሰጡ እነዛ ሰዎች ምን ያደርጋሉ? እነሱ በሰሩ ቁጥር ታስክ በሰሩ ቁጥር ለእናንተ ሪዋርድ ጌን ታደርጋላችሁ። ሪዋርዶችን ታገኛላችሁ። እስከ ስንት? እስከ 10 ዶላር ድረስ ሪዋርዶችን ታገኛላችሁ። እዚህ ጋር እንደምታዩት ሪዋርዶችን ታገኛላችሁ ማለት ነው። ሌላኛው ኢንቫይት ማድረግ ነው። እዚህ ጋር እንግዲህ ኖ ሪፈራል ኮድ ይላል። እንግዲህ ሪፈራል ኮድ ሲኖራችሁ እነዚህን ታስኮች ስትጨርሱ እዚህ ጋር ምን ይኖራችኋል? ሪፈራል ኮድ የራሳችሁ ሪፈራል ኮድ እዚህ ጋር ጄኔሬት ያደርግላችኋል። ያንን ሪፈራል ኮድ ለሰዎች ትሰጣላችሁ። ስትሰጡ እነዚህን ታስኮች ስትጨርሱ በቀን ወይም ደግሞ በሰው በሰራላችሁ ቁጥር ስንት እዚህ ጋር ማግኘት ትችላላችሁ? 10 ዶላር አጠቃላይ ማግኘት ትችላላችሁ። እንዴት የሚለው ላሳያችሁ። ለምሳሌ እኔ እዚህ ጋር እንደምታዩት ይሄ የኤክሳቸውን ወይም ደግሞ የትዊተራቸውን ፎሎ ስታደርጉ አንድ እንግዲህ አክቲቭ ይሆናል። ከዛ በኋላ ፎሎ ቻናላችሁን የኮንሶን ቻናል ፎሎ ስታደርጉ
እና እዚህ ጋር ፖይንታችሁ ቅድም እንግዲህ አንደኛው የሚጠቅማችሁ ፖይንት መሰብሰባችሁ ይቺን 0.2 ዩኤስዲቲ ወይም ደግሞ ዶላር ለማግኘት የግድ ፖይንታችሁ ከስንት በላይ መሆን አለበት? የእናንተ ከ180 በላይ መሆን አለበት ይላል ማለት ነው። ፕላስ ደግሞ ፍሬንዳችሁ ደግሞ ስትጋብዙ እናንተ እንግዲህ ሪፈራል ኮድ ይሄን ሰጥቷችሁ ስትጋብዙ ምን ያደርግላችኋል? የጓደኛችሁ ሁለት ጓደኞቻችሁ ደግሞ ፖይንታቸው ከ180 በላይ ከሆነ ስንት ታገኛላችሁ? $0.2 ታገኛላችሁ። ከዛ ክላይም ስታደርጉት ይሄንን ከፈለጋችሁ ዊዝድሮ ማድረግ ትችላላችሁ፣ ከፈለጋችሁ አጠራቅማችሁ ማውጣት ትችላላችሁ ማለት ነው። $0.4 ለማግኘት ደግሞ የፖይንታችሁ የእናንተ ፖይንት ከ250 በላይ መሆን አለበት። የጓደኛችሁ ደግሞ ከ204 ጓደኞቻችሁ ሊሆኑ ይገባሉ። 4 እናንተ የጋበዛችኋቸው ጓደኞች ፖይንታቸው ከ250 በላይ መሆን አለበት። በደንብ ተያይዘው እጅ ለእጅ ልክ እንደ ፖፖ መሰራት አለበት ማለት ነው። እንግዲህ ቼን ሰርታችሁ እዚህ ጋር በደንብ መስራት መቻል አለባችሁ ማለት ነው። ከዛ በኋላ ሌላኛው ደግሞ እንደዚህ እያለ ከ1.5 ለማግኘት ደግሞ እነዚህን መስፈርቶች ማሟላት አለበት። 350 6 ጓደኞችን ጋብዛችሁ የነሱን ከዛ በላይ መሆን አለበት እያለ ማክሲመሙ የዚህ የማክሲመሙ $5 ነው የምታገኙት በዚህ ታስክ። ይሄኛው ደግሞ የእናንተ ከ700 በላይ ፖይንቶች መሰብሰብ አለባችሁ። 10 ጓደኞች ጋብዛችሁ የነሱን ከ700 በላይ መሆን አለበት። ይህን ስታሟሉ $10 እዚህ ጋር ዊዝድሮ ማድረግ ትችላላችሁ ማለት ነው። ስለዚህ የኮንሶ ዋናው ሀሳቡ እንደዚህ ነው። እንግዲህ በሌላ ቪዲዮ ደግሞ እንድሰራላችሁ ከፈለጋችሁ ሌሎች ነገሮች ካሉ አዳዲስ ነገሮች ዲቴል ኮሜንት ላይ ኮሜንት አድርጉኝ። እንግዲህ ቪዲዮን ከወደዳችሁት ላይክ አድርጉ፣ ሌሎች ሰዎች ጋር እንዲደርሱ። ያው አንድ እንደ ምክር የምነግራችሁ ነገር እዚህ ጋር ቁጭ ተብሎ ገንዘብ አይገኝም። የትኛውም ቦታ ላይ ስራ ተሰርቶ ተለፍቶ ነውና ለመስራት ለመጣር ሞክሩ። Subscribe.